መለስ ዜናዊን በጨረፍታ በኢትዮጵያ ታሪክ ለረጅም ጊዜ በጠቅላይ ሚኒስትርነት ያገለገሉት አቶ መለስ ዜናዊ የተወለዱት ግንቦት 1 1947 በትግራይ ክልል ባድዋ ከተማ ነው። መለስ የልደት ስማቸው ለገሰ ዜናዊ ነበር። መለስ በሚለው ስም መጠራት የጀመሩት በሰኔ ወር 1967 ገደማ ለትግል ወደ ደደቢት በረሃ ከወጡ በኋላ ነው። በወቅቱ እርሳቸው በተቀላቀሉት ታአት ተጋድሎ አርነት ህዝቢ ትግራይ ደንብ መሰረት ለቤተሰብ ደህንነት ሲባል ስም መቀየር የተለመደ ስለነበረ ነው መለስም ስማቸውን የቀየሩት። መለስ የሚለው ስም በ1967 መጋቢት ወር ከጀባ ኃይሎች ጋር ተባብረ የአዲስ አበባን ማዘጋጃ ቤት በፈንጂ አጋይታል ተብሎ ከተረሸነውና የግጋት አመራር አባል ከነበረው መለስ ተህለ ከተባለው ወጣት ስም የተወሰደ ነበር። በየካቲት 11 1967 የተመሰረተው ታአት ከግጋት ጋር ለመዋሃድ ጥያቄ አቅርበው ነበር ይባላል። ይሁንና ሁለቱ ድርጅቶች ሊስማሙ አይችሉም። በሁለቱ መካከል ለተከሰተው ፍጥጫ ትክክለኛው ምክንያት ምን እንደነበር መገመት ያስቸግራል። የታአት አባላት የነበሩት ግጋት ገበሬውን በማስጨነቅና የገበሬውን ህዝብ አስገድዶ በመዝረፍ የሽፍታ እንቅስቃሴ ተሳታፊ በመሆን ታአት እርምጃ ለመውሰድ እንደተገደደ ይናገራሉ። ከግጋት ጋር ቅርበት የነበራቸው ምንጮች ግን ታአት የትግራይ መሬት ከአንድ ድርጅት በላይ የመሸከም አቅም የለውም በሚል መሰሪ ዓላማ ተነሳስቶ ድርጅታቸውን እንዳጠፋው ነው የሚገልጹት። ከሁለቱም ወገን ያልነበሩ ታዛቢዎች ደግሞ ድርጅቶቹ እስከ መጠፋፋት የደረሱት ሻዕቢያና ጀባ ከጀርባቸው ስለነበሩ ነው ይላሉ። መለስ ዜናዊ በመጀመሪያዎቹ ጥቂት ዓመታት ውስጥ በድርጅቱ አመራር ውስጥ አልነበረም። ከእርሱ ይልቅ ድርጅቱን ይመሩ ከነበሩት እነ አረጋዊ በርሄ፣ ግዳይ ዘርአይ ጽዮን፣ መሐረ ተክሌ፣ ሙሴ ዘሩ ገሰሰ፣ አጋዚ አባይ ፀሐዬ፣ ስዩም መስፍንና ስብሐት ነጋ ነበሩ። የመለስ ዜናዊ ፖለቲካዊ ስብዕና መታየት የጀመረው በ1969 በድርጅቱ ላይ የመበተን አደጋ በተጋረጠበት በድርጅቱ ታሪክ እንፍሽፍሽ ተብሎ በሚጠራው አስቸጋሪ ወቅት በተለይም የገለልተኛነት ስሜት ከነበራቸው ወጣቶች ጋር በማበር ድርጅቱን ለማትረፍ ብዙ በመልፋታቸው ነው ይባላል። በወቅቱ መለስ በፖለቲካ ስራዎች ላይ የተመደቡ ኮሚሳር ነው የነበሩት። አንዳንዶች የእንፍሽፍሽ ንቅናቄ መሪዎች መለስ ዜናዊ አንድ ውጊያ በማበላሸቱ የሞት ፍርድ ሊፈረድበት ይገባል የሚል ጥያቄ ማቅረባቸውን ቢጻፍም ይህንን ጉዳይ ከነፃ ወገን ማረጋገጥ አልተቻለም። ሆኖም ብዙሃኑ ጻፊያን መለስ በወቅቱ ገለልተኛ ነበር በሚለው ይስማማሉ። በ1971 ድርጅቱ ስያሜውን ህዝባዊ ወያኔ ሓርነት ትግራይ ህወሓት ብሎ ሲቀየር መለስ ዜናዊም የድርጅቱ ማዕከላዊ ኮሚቴ አባል ሆኑ። በዚህ ወቅት መለስ የድርጅቱ የፖለቲካ ትምህርት ቤት ኃላፊ በመሆን የካድሬዎችና የፖለቲካ ኮሚሳሮችን ስልጠና በበላይነት ይመሩ ነበር። ለአቶ መለስ ዜናዊ ይህ ጊዜያቸው ወርቃማ ዘመናቸው ነበር ማለት ይቻላል። ምክንያቱም ይህ ወቅት ለስልጠና የሚያስፈልጉ ማቴሪያሎችን ለማዘጋጀት በሚያደርጉት እንቅስቃሴ ከፕራግማቲክ ታጋይነት ወደ ጥልቅ አንባቢነት የተለወጡበት ጊዜ ስለሆነ ነው። ይህ ከንባብ ጋር ያዳበሩት ቁርኝታቸው ውጤቱ በ1977 በተካሄደው የድርጅቱ ጉባኤና የማሌሊት ንቅናቄ ወቅት በግልጽ ወጥቷል። በነገራችን ላይ መለስ ዜናዊ ከባለቤታቸው ካዜብ መስፍን ጋር በፍቅር የወደቁት በዚህ ወቅት እንደነበር ይነገራል። ሆኖም በድርጅቱ ደንብ መሰረት በወቅቱ ጋብቻ ቀርቶ የግብረ ስጋ ግንኙነት ማድረግ እንኳን ለከባድ ቅጣት የሚዳርግ በመሆኑ መለስ አዜብን ለማግባት 6 ዓመታትን መጠበቅ ነበረባቸው። 1977 መጣ። መለስ ዜናዊ እጅግ ከፍተኛ አመራር በማሳየት የድርጅቱ የወደፊት አይን መሆናቸውን ያስመሰከሩበት ዓመት ነበር። በዚህ ወቅት በድርጅቱ ውስጥ ኮሚኒዝምን በሰፊው ማስረጽ ይገባል በሚል እሳቤ አንድ የፓርቲ አስኳል ተመስርቶ ነበር። ይህም ማርክሲስት ሌኒኒስት ሊግ ትግራይ ማሌሊት የሚባለው ሲሆን የዚህ እንቅስቃሴ ቀንደኛ መሪዎች አባይ ፀሐዬና መለስ ዜናዊ ነበሩ። ይህ ፓርቲ ኮሚኒስታዊ ርዕዮት በትክክለኛ መልኩ ወደ ታጋዩና ወደ ህዝቡ ካልሰረጸ ትግላችን ውጤታማ አይሆንም፣ ውጤታማ ቢሆን እንኳን አብዮታችን ሊቀለበስ ይችላል የሚል
እይታ ነበረው። ድርጅቱ በወቅቱ ኮሚኒስታዊ በመሆኑ እነመለስ ታጋዩን ለማሳመን ብዙም አልቸገራቸውም። ነገር ግን እነመለስ የሚሉት ነገር ጽንሰ ሐሳባዊ እንጂ ፕራግማቲክ አይደለም። በተጨባጭ ለመተግበር የማይቻል ጽንሰ ሐሳብ እያመጣን ታጋዩን ማወዛገብ ይቅርብን የሚል ተቃውሞም ተነስቶ ነበር። የዚህ ተቃውሞ መሪዎችም አረጋዊ በርሄና ግደይ ዘርአጽዮን ነበሩ። ሁለቱ እይታዎች በየፊናቸው ድጋፍ ለማግኘት ሲንቀሳቀሱ በወቅቱ የገለልተኛነት አቋም ያሳዩ የድርጅቱ አመራሮች ነገሩ ሌላ ውዝግብ ከማምጣቱ በፊት በጉባኤ ይለይለት የሚል የመፍትሄ ሐሳብ አቀረቡ። በዚህም መሰረት መለስ ዜናዊ የማሌሊትን አቋም በመወከል ግደይ ዘርአጽዮን ደግሞ የተቃውሞ ጎራውን በመወከል በ600 ጉባኤተኞች ፊት እንዲከራከሩ ተጋበዙ። በወቅቱ ክርክሩን በዳኝነት የመሩት አርከበ ቁባይ ነበሩ። መለስ ዜናዊና ግደይ ዘርአጽዮን ለ2 ሰዓታት ያህል የጦፈ ክርክር አደረጉ። በመጨረሻ ግን አንደበተ ርቱዕ የሆኑት መለስ ዜናዊ ጉባኤተኛውን ወደ ራሳቸው መሳብ ቻሉ። በተለይ ግደይ ዘርአጽዮን በቀኝ በኩል ካፒታሊዝምንና ኢምፔሪያሊዝምን፣ በግራ በኩል የሶቪየት ክላሽነትን የምትዋጋና የራሷን ሉዓላዊነት በማስከበር ሶሻሊዝምን መገንባት የቻለች አንዲት ሀገር በምሳሌነት ማቅረብ ትችላለህ በማለት ላቀረቡት ጥያቄ አቶ መለስ ዜናዊ እንዴታ አልባንያ ጥሩ ምሳሌ ትሆናለች የሚል ቅጽበታዊ መልስ መስጠታቸው ጉባኤተኛውን በረጅሙ አስጨብጭቦት እንደነበር ታሪኩንም የሚያውቁ ሰዎች በተደጋጋሚ የጻፉት ጉዳይ ነው። ከዚህ ጉባኤ በኋላ ግደይ ዘርአጽዮንና አረጋዊ በርሄ በድርጅቱ ውስጥ ብዙም አልቆዩም። መለስ ዜናዊ ግን የድርጅቱ የፖሊት ቢሮ አባል ሆኖ የተመረጠው በዚህ ጊዜ ነበር። 1981 መለስ ዜናዊ ከፖሊት ቢሮ አባልነት ወደ ድርጅቱ ሊቀመንበርነት ያደጉበት ዓመት ነበር። በዚህም ወቅት ነው ህወሓትና ኢህአዴግን በጥምረት የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ የሚባለውን ድርጅት የመሰረቱት። አቶ መለስ ዜናዊ ከህወሓት ሊቀመንበርነታቸው በተጨማሪ የኢህአዴግም ሊቀመንበር ሆኑ። 23 ዓመታትም በዚሁ ስልጣናቸው ላይ ቆይተዋል። አቶ መለስ ዜናዊ ከግንቦት 28 1983 ጀምሮ ኢትዮጵያን በመሪነት አስተዳድረዋል። ምዕራባውያንን በስልጣን ዘመናቸው ኢትዮጵያን አሳድጓል እያሉ ያሞካሿቸዋል። እነ ኢሰመጎ፣ ሂውማን ራይትስ ዎች እና አምነስቲ ኢንተርናሽናል ግን በስልጣን ዘመናቸው ለተፈጸሙት ህገወጥ ግድያዎች፣ አፈናዎች፣ እስራቶችና የአካል መጉደል ግንባር ቀደም ተጠያቂ የሚያደርጉት እርሳቸውንና ድርጅታቸውን ነው። እነ ሲፒጄ እና ሪፖርተርስ ዊዛውት ቦርደርስ ደግሞ በየጊዜው የፕሬሱ ጠላት ሲሏቸውም ይደመጣሉ። አቶ መለስ ዜናዊ በአንባቢነታቸው ነገሮችን ቶሎ በመገንዘብ ብቃታቸው፣ ቅጽበታዊ ዘዴ በመፍጠር ችሎታቸው፣ ከጠላቶቻቸው ፈጥነው እርምጃ በመውሰዳቸው ብዙ ተብሎላቸዋል። ታዛቢዎች ግን ራሳቸውን ብቻ እየካቡ ድርጅቱን ገድለውታል በማለት ይወቅሷቸዋል። በእርግጥም በኢህአዴግ ውስጥ የመለስ ዜናዊን የፖለቲካ ችሎታ፣ አንደበተ ርቱዕነትና ዘዴ የመፍጠር ችሎታን የተካነ ሌላ ሰው ነበር ለማለት አይቻልም። ከእርሳቸው እልፈት በኋላ ከነበሩት የኢህአዴግ መሪዎች አንዱም እንኳን ወዝ ያለው ፖለቲከኛ ሆኖ አልተወሰደም። ታዲያ ይህንን ክፍተት ሙሉ በሙሉ በመለስ ዜናዊ ላይ ለማላከክ ይከብዳል። ምናልባት ድርጅቱን ለዚህ የዳረገው ከኮሚኒስቶች የተወረሰው ዲሞክራሲያዊ ማዕከላዊነት የሚባለው አሰራር ሊሆን እንደሚችል ይታመናል። ምክንያቱም ይህ አሰራር ብዙ ጊዜ የፓርቲ መሪዎችን ስብዕና እያጎላ ከነርሱ እልፈት በኋላ መሪዎቹ የነብይን ያህል እየገዘፈ የሌሎችን አስተዋጽኦ ሙሉ በሙሉ እንዲዘነጋ የሚደረግበት የታሪክ ክስተት ታይቷልና እንበልና የሶቪየት ህብረት ኮሚኒስት ፓርቲ ቦልሼቪክ በስልጣን ላይ በነበረበት ዘመን የሁሉም ሶሻሊስት ሀገራት ካድሬዎችንና ኮሚሳሮችን ሌኒን እንዳለው የሚል አባባል ሲደጋግሙ የነበሩበትም ሁኔታን መጥቀስ ይቻላል። ኢትዮጵያውያን መለስ ዜናዊን በልዩ ልዩ መልኩ ነው የሚያዩዋቸው። ተቃዋሚዎቻቸው ኢትዮጵያን ለማጥፋት የተላከ የሰይጣን መልእክተኛ ነበር ይሏቸዋል። ደጋፊዎቻቸው ግን ለመበታተን የቀረውን የኢትዮጵያ አንድነት የታደጉትና ኢትዮጵያን ያሳደጉ ታላቅ ነብይ ናቸው ይላሉ። ሁለቱም አባባሎች የተጋነኑ ናቸው። መለስ ዜናዊ ሰይጣንም ነብይም አልነበሩም። እርሳቸው እንደ ሁላችንም ግለሰብ ነበሩ። ለመሪነት ያበቃቸው ያለፉበት የትግል
ሂደትና የወቅቱ ነባራዊ ሁኔታ ነበር። መለስ በእርግጥ ኢትዮጵያን ከድህነት ለማውጣት በመሰላቸው መንገድ መድከማቸው ትክክል ነበር። በዚህም ልዩ ልዩ ውጤቶችን ማስመዝገባቸው ይታወቃል። በተለይም ኋላ ቀር የሚባሉት ክልሎች ሰፋፊ የመሰረተ ልማት ፕሮጀክቶች የተወጠነላቸው በእርሳቸው ጊዜ ነበር። መለስ በዲፕሎማሲው መስክም የኢትዮጵያን ዓለም አቀፍ ሚና ለማጉላት ብዙ ሰርቷል። ይሁንና መለስ ዜናዊ ለሕዝባቸውና ለወገናቸው ዲሞክራሲንና ፍትህን በማምጣት ረገድ ያን ያህል አልተጓዙም። አንድ የማይታበል ሀቅ ግን አለ። ሰውየው ችሎታቸውን ከጊዜ ወደ ጊዜ እያጎለበቱ መምጣታቸውን መካድ አይቻልም። የኢትዮጵያ ብሔራዊ ቡድን ተጫዋቾች ጣሊያን ላይ በጠፉበት ጊዜ ለኢትዮጵያ እግር ኳስ ከምናወጣው ብር ይልቅ ለገበሬዎቻችን የምናደርገው ድጎማ ይበልጥብናል ያሉት መሪ ወደ መጨረሻው አካባቢ የስፖርት ተቆርቋሪ ነው መገኘታቸው የዚሁ ምስክር ነው። መለስ ዜናዊ የአፍሪካ ህብረት ጽህፈት ቤት ከአዲስ አበባ እንዲወጣ እንቅስቃሴ በተጀመረበት ወቅትም እርምጃውን ለመቀልበስ ያደረጉት ጥረትና የወሰዳቸው እንቅስቃሴዎች ከተቃዋሚዎቻቸው ጭምር ድጋፍ አስገኝቶላቸዋል። ኢትዮጵያውያን በሙሉ ያለ አንዳች ልዩነት መለስ ዜናዊን ያደነቁበት ንግግር ቢኖር የአዲስ አበባን የአፍሪካ ህብረት መቀመጫነት ለማረጋገጥ እልህ በተሞላው ስሜት የተናገሩት ያ የደርባኑ ታሪካዊ ንግግር ነው። ኢትዮጵያ ደሃውን ሳለ በየጊዜው በጂ8 ስብሰባ ላይ እየተጋበዙ መገኘታቸውም ከድርጅታቸው ይልቅ የእርሳቸውን ፖለቲካዊ ብቃት የሚያሳይ ምልክት ተደርጎ ይወሰዳል። ያም ሆነ ይህ የኢኮኖሚ ነገር ሲነሳ መለስ ዜናዊ ጥሩ አስተዋጽኦ ኖሯቸው ይሆናል። የዲሞክራሲውና የመልካም አስተዳደር ነገር ሲነሳ ግን ድሮ ያሳዩት ጭላንጭል ሁሉ በመጨረሻ የህይወት ዘመናቸው እየከሰመ መጣ። መለስ በ1984 እና በ1997 በተካሄዱት ምርጫዎች ወቅት ለተቃዋሚዎቻቸው ያሳዩትን ሆደ ሰፊነት በህይወታቸው መጨረሻ ገደማ ጠቅልለው ወስደውታል። የጸረ ሽብር ህግ እየተጠቀሰ ጋዜጠኞች ታስረዋል። የተቃዋሚ ፓርቲ መሪዎች ተጉላልተዋል። በእምነቶች አካባቢ በመግባትም አንዱን ቡድን ደግፈው ሌላውን በአጥፊነት ፈርጀዋል። በህይወታቸው መጨረሻ ገደማ ገሃድ ሆነው የወጡ የመንግስታቸው እጸጾች ነበሩ። እንዲያም ሆኖ ግን መለስ ዜናዊ በዘመናዊ የኢትዮጵያ ታሪክ ውስጥ ከፍተኛ ተጽዕኖ እንደነበራቸው መካድ አይቻልም። መለስ ዜናዊ በቀልደኝነታቸውና ተረት በመተረት ችሎታቸው ይታወቃሉ። ይቀልደኝነታቸው በእርሳቸው ስም የተለያዩ ፈጠራዎች እንዲከሰቱ ምክንያት ሆኗል። ምርጫ 97 በተካሄደበት ወቅት አንድ ጋዜጠኛ ለአቶ መለስ ዜናዊ ጥያቄ ያቀረበላቸው፣ ክቡር ጠቅላይ ሚኒስትር ምርጫው ቲያትር ነበር ይባላል። በእርግጥ ምርጫው ቲያትር ነበር እንዴ? መለስ ዜናዊ ቲያትር አልነበረም። ምናልባት ደበበ እሸቱ በምርጫው በመሳተፉ ቲያትር የመሰላቸው ካሉ ተሳስተዋል። ጋዜጠኛ ሴት ከደፈረ ይቀጣል ማለት ነው በእነሱ ሀገር። እነዚህ ሱዳን ጋዜጠኞች በኢትዮጵያ ውስጥ ሴት አልደፈሩም፣ ማስረጃ አለን። አገር ግን ደፍረዋል። መለስ ዜናዊ ወደ ቤልጅየም ለጉብኝት ሄደው ነበር። እዚያ ባደረጉት ስብሰባ ከተጋበዙት ኢትዮጵያውያን መካከል አንዷ ሀሳብ ለመስጠት ተነሳች። ወጣቷ የእርሶ መንግስት በጣም አስጠሊታ ነው፣ ስርዓታችሁ አስጠሊታ፣ አካሄዳችሁ አስጠሊታ፣ ባለስልጣኖቻችሁ ሁሉ አስጠሊታ፣ ሁለመናችሁ አስጠሊታ ነው። መለስ ዜናዊ መለሱ፣ ጥሩ ነው፣ አስጠሊታ ልንሆን እንችላለን። አሁን እዚህ የመጣ ነው ግን ለቁንጅና ውድድር አይደለም ሲሉ መልሰዋል። ግንቦት 1 ቀን 1947 ዓ.ም ከእናታቸው ከወይዘሮ አለምነሽ ገብረ ልዑልና ከአባታቸው ከአቶ ዜናዊ አስረስ በአድዋ ከተማ ነው የተወለዱት። እስከ 8ኛ ክፍል ድረስ በአድዋ ንግስት ሰባ ትምህርት ቤት ተማሩ። ከ1961 እስከ 1964 ዓ.ም የሁለተኛ ደረጃ ትምህርታቸውን በጀኔራል ውንጌት ትምህርት ቤት አዲስ አበባ ተከታትለዋል። በ1965 ዓ.ም በአዲስ አበባ ዩኒቨርሲቲ የሕክምና ፋካልቲ የሕክምና ትምህርታቸውን መከታተል ጀመሩ። በ1966 መጀመሪያ ተማሪዎች መማክርት ምርጫ ላይ በመወዳደር የሳይንስ ፋካልቲን በመወከል አዲስ አበባ ዩኒቨርሲቲ ተማሪዎች ምክር ቤት ስቱደንት ካውንስል አባል በመሆን የኢትዮጵያ ተማሪዎች ንቅናቄ አመራርን ተቀላቀሉ። በመስከረም ወር 1967 ዓ.ም የብሔረ ትግራይ ተራማጆች ማህበር ማገብት እንደተመሰረተ የንቅናቄው አባል ሆኑ። በ1967 ዓ.ም አምባገነኑ የደርግ ስርዓት ለመታገል ወደ ትጥቅ ትግል በመውጣት የተአት ህወሓት አባል ሆኑ። ከ1967 እስከ 1969
በህወሓት ታሪክ የድርጅቱ ህልውናን የማረጋገጥ ምዕራፍ ፈተናዎችን በጽናት ተሻግረዋል። በ1969 የህወሓት ማዕከላዊ ኮሚቴ ተወካይና የከፍተኛ አመራር አባል ሆነዋል። በ1971 ዓ.ም በህወሓት አንደኛ ድርጅታዊ ጉባኤ የህወሓት ማዕከላዊ ኮሚቴ አባል ሆነው ተመርጠዋል። በ2002 ዓ.ም የተካሄደውን አራተኛውን ሀገር አቀፍ ምርጫ ተከትሎ በ2003 ዓ.ም መስከረም የኢፌዴሪ ጠቅላይ ሚኒስቴር በመሆን ለአራተኛ ጊዜ በመመረጥ እስከ ዕለተ ህልፈታቸው ድረስ ሀገራቸውንና ህዝባቸውን አገልግለዋል። ከአየር ንብረት ለውጥ ጋር በተያያዘና በሌሎች ጉዳዮች የአፍሪካን ድምጽ በዓለም አቀፍ መድረክ በቡድን 8 እና ቡድን 20 ሀገራት ስብሰባ በማስተጋባት የአፍሪካ ቃል አቀባይ ስፖክስማን ኦፍ አፍሪካ የሚል ስያሜ አግኝተዋል። እንደ አውሮፓውያን አቆጣጠር በ1995 ዓ.ም ከዩናይትድ ኪንግደም ኦፕን ዩኒቨርሲቲ በቢዝነስ አድሚኒስትሬሽን በ2004 ዓ.ም ደግሞ ከኔዘርላንድ ኢራስመስ ዩኒቨርሲቲ በኢኮኖሚክስ የማስተርስ ዲግሪያቸውን ሰርተዋል። እንደ አውሮፓውያን አቆጣጠር በ2002 ዓ.ም ደግሞ ከደቡብ ኮሪያ ሃናማ ዩኒቨርሲቲ በፖለቲካ ሳይንስ የክብር ዶክትሬት ተቀብለዋል። ለኢትዮጵያ ልማት፣ ለዓለም ሰላም፣ ለምስራቅ አፍሪካ መረጋጋት ላበረከቱት አስተዋጽኦ ከ10 ያላነሱ የሀገር ውስጥና ዓለም አቀፍ ሽልማቶችን ከተለያዩ ተቋማት ተቀብለዋል። የታላቁ የህዳሴ ግድብን መሰረተ ድንጋይ ጥለዋል። በዚህም ከፍተኛ የዲፕሎማሲ ትግል አድርገዋል። የታሰበው ሁሉ ሳይሳካ ሲቀር ደግሞ በራሳችን አቅም እንገነባዋለን የሚለውን ሐሳብ አምጥተው ስራውን አስጀምረዋል። የአፍሪካ ህብረት ከአዲስ አበባ እንዳይነሳም በአፍሪካ መሪዎች ፊት ታላቅ ታሪካዊ ንግግርም አድርገዋል።